ሰላም እንዴት ናችሁ? ባለፈው ስለ ናቹራሊዝም እና ማቴሪያሊዝም በፓርት ቱ አይተናል። ዛሬ ደግሞ በፓርት ስሪ ስለ ሪላቲቪዝም ወይም አንጻራዊነት እናያለን ማለት ነው። የሪላቲቪዝም አባት የሚባለው ግሪካዊ ፈላስፋ ፕሮታጎራስ በ490 እስከ 420 ዓመተ ምህረት ነው። ፕሮታጎራስ ከሌላ ፈላስፋ ሶቅራጥስ ጋር ሲከራከር ለአንተ እውነት የሆነው ለአንተ እውነት ነው፣ ለእኔ እውነት የሆነው ለእኔ እውነት ነው ማለቱና ሶቅራጥስም ሲመልስ የእኔ አስተያየት እውነት ፍጹም መሆን አለበት፣ ስለዚህ አንተ ተሳስተሃል፣ ይህ የእኔ አስተያየት ነው፣ ይህ በአንተ ፍልስፍና መሰረት ትክክል ስለሆነ ከዚህ ጋር መስማማት አለብህ ማለቱ ለሪላቲቪዝም ወርልድ ቪው አጀማመር ይጠቅሳል። የሪላቲቪዝም ወርልድ ቪው ዋና ትኩረት በሰው አስተሳሰብ ላይ ነው። መነሻ ሀሳቡ ሰው ሁሉ የራሱ አመለካከት አለው የሚል ነው። አንተ የራስህ አለ፣ እርሷም አላት፣ ሁሉም የየራሳቸው አላቸው። ለአንተ እውነት የሆነው ለአንተ እውነት ነው፣ ለእኔ እውነት የሆነው ለእኔ እውነት ነው። ስለዚህ እውነት አንጻራዊ ሪላቲቭ ነው ይላል። ስለሆነም እውነት አንጻራዊ እንጂ ለሁሉም ሰው የሚሆን አይደለም። ፍጹም እውነት የሚባል የለም፣ እንዲኖርም አይፈለግም። ምክንያቱም እውነት ስልጣን ስላለው ነው። ሰው እውነት ነው ብሎ ለተቀበለው ነገር ራሱን ያስገዛል። በዚያ እውነት መሰረት እንዲሄድ ይጠበቅበታል። በሪላቲቪዝም ስር የተለያዩ ቅርንጫፎች አሉት። ሶስቱን እንመለከታለን። የእውቀት ወይም የአእምሮ ሪላቲቪዝም፣ ስነ ምግባራዊ ሪላቲቪዝም እና የሁኔታ ሪላቲቪዝም ናቸው። የእውቀት ወይም የአእምሮ ሪላቲቪዝም እውነት አንጻራዊ ነው። አንድ እውነት ከሌላ እውነት አይበልጥም። ሁሉም እውነት እኩል ነው። ፍጹም እውነት ስለሌለ የእውነት ሰጪ የለም። ስለዚህ እግዚአብሔር የለም ብሎ ያስባል። ስነ ምግባራዊ ሪላቲቪዝም ሞራል ሰው እንደሚኖርበት ህብረተሰብ ሁኔታ ይለያያል። ለሁሉም ህብረተሰብ የሚሆን የሞራል መለኪያ የለም። ስለዚህ ትክክልና ስህተት የሚባል ስነ ምግባር ሊኖር አይችልም። ሁሉም አንጻራዊ ነው። የሁኔታ ሪላቲቪዝም ስህተት ወይም ትክክል የሚባል ስነ ምግባር በሁኔታ ላይ ይመሰረታል። ሪላቲቪዝም በወርልድ ቪው መለኪያዎች ሲታይ፣ አንደኛ እውነት፣ ፍጹም እውነት የለም። እውነት አንተ ሊሆን የምትፈልገው ነገር ነው። ሁሉም አስተሳሰቦች ትክክል ስለሆኑ እውነት እንደ ሰውየው አንጻራዊ ወይም ሰብጀክቲቭ ነው። አንድ ሰው መስረቅ ስህተት ነው ብሎ ቢያምን ለእርሱ ስህተት ነው። ግን እውነት አንጻራዊና የግል ስለሆነ ሌላ ሰው ይህን ማመን አለብህ መባል አይኖርበትም። አንድ እውነት ለሁሉ ሰው አይሆንም። እኔ ካመንበት ያ ነገር ለእኔ እውነት ነው። አምላክ ህይወት ጀማሪ የለውም፣ ስለዚህ ፈጣሪ የለም። ሰው በዳርዊኒዝም ላይ በመመስረት ህይወት በአጋጣሚ ነው የጀመረው ይላል። ስልጣን፣ ሁሉም ሰው ለየራሱ ትክክል የሆነውን መወሰን ይችላል። ለሁሉም ሰው የሚሆን ትክክልና ስህተት የሚባል ነገር የለም። ሰው የመጨረሻ ወሳኝ የስልጣን ምንጭ ነው። ደህንነት፣ ስህተት አንጻራዊ ስለሆነ ኃጢአት የለም፣ ደህንነት የለም። ኢየሱስ ክርስቶስ በታሪክ የነበረ አንድ ሰው ነው ይለናል። ዘላለም፣ ሰው ቁስ ነው፣ ሲሞት አበቃለት። ሪላቲቪዝም ራሱን በራሱ የሚቃረን ፍልስፍናዊ አስተሳሰብ ነው። እንደ ሪላቲቪዝም አስተሳሰብ እውነት አንጻራዊ ነው። ይህ አባባል ትክክል ከሆነ እንግዲያውስ ሁሉ እውነት አንጻራዊ ነው የሚለው አረፍተ ነገር ትክክል ነው ማለት ይሆናል። ሁሉ እውነት አንጻራዊ ነው የሚለው አባባል በራሱ ትክክል ከሆነ ደግሞ እንደዚህ አይነት አንጻራዊ ያልሆነ እውነት አለ ማለት ሊሆን ነው። ወይም እውነት አንጻራዊ ነው የሚለው አባባል ራሱ አንጻራዊ አባባል እንጂ ፍጹም እውነት ሊሆን አይችልም ማለት ነው። እንግዲያውስ ሁሉ እውነት አንጻራዊ አይደለም ማለት ነው። ስለዚህ ሁሉ እውነት አንጻራዊ ነው የሚለው አረፍተ ነገር ስህተት ሆነ። ለእኔ ትክክል የሆነው ነገር ለእኔ ትክክል ከሆነ ሪላቲቪዝም ስህተት ነው ስል ይህ አባባሌ ለእኔ ትክክል ነው። በእርግጥም ሪላቲቪዝም ስህተት ነው። ይህን በማለት ተሳስተሃል የሚለኝ ሊኖር አይገባም፣ ምክንያቱም ሪላቲቪዝም ነውና። በሪላቲቪዝም አባባል ለሁሉ ሰው የሚሰራ ፍጹም እውነት የለም። ፍጹም እውነት ከሌለ ሪላቲቪስቶች የሚጠቀሙት ይህ ፍጹም እውነት የለም
የሚለው ፍጹማዊ አባባል መነገር አይኖርበትም። መጽሐፍ ቅዱስ ዘመን፣ ሀገር፣ ቋንቋ፣ ባህል የማይለውጠው ለሰው ሁሉ የሚሆን እውነት መኖሩን ያስተምረናል። እግዚአብሔር መኖሩንና ወደ እርሱ የሚያደርስ ብቸኛ መንገድ ኢየሱስ ክርስቶስ ነው የሚለው ፍጹም እውነት ነው። እንዲሁም ሰው ሁሉ አንድ ቀን በክርስቶስ የፍርድ ወንበር ፊት እንደሚቀርብ ይናገራል። ሰው ግን ይህንን ለመሸፈን ስለሚፈልግ የራሱን እውነት አበጅቶ ይኖራል። መጽሐፍ ቅዱስ እውነት አንጻራዊ ሳይሆን ቋሚ፣ ለሁሉም ሰው የሚሆን መሆኑን ያስተምረናል። እውነት የሆነው ኢየሱስ ክርስቶስ እኔ እውነት ልመሰክር ስለዚህ ተወልጃለሁ ዮሐንስ 18:37 እንዲሁም እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ዮሐንስ 10:46 አለ። እርሱ የሐሰትን ጨለማ የሚገፍ ብርሃን ነው። እንዲሁም እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ዮሐንስ 8:32 እንዳለው በጨለማ መኖር የሰይጣን ባሪያ መሆን ሲሆን ብርሃን ደግሞ ነፃነት ነው። ሌላኛው የምናየው ሴኩላሪዝምን ነው። ሴኩላሪዝም ማለት መንፈሳዊ ወይም ሃይማኖታዊ ያልሆነ ማለት ነው። የአማርኛ ቀጥተኛ ትርጉሙ ዓለማዊ ወይም ስጋዊ የሚለው ይቀርበዋል። ሴኩላሪዝም ማለት እግዚአብሔርን መፍራት የሌለበት አኗኗር እንደ ማለት ነው። ስለሆነም ሴኩላሪዝም ወርልድ ቪው እውነት የሚገኘው ከሃይማኖታዊ መንገድ ውጪ ነው ብሎ ይነሳል። ሴኩላሪዝም በእግዚአብሔር ላይ የሚደረግ እምነትን አጥብቆ ይቃወማል። ሴኩላሪዝም የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ጆርጅ ሆሊዮክ የተባለ የ19ኛው ክፍለ ዘመን ፈላስፋ ነበር። ሆሊዮክ ሰዎች በአንድ ነገር ላይ ምርጫቸውን የሚያደርጉት ለብዙ ሰዎች በሚያስገኘው ከፍተኛ ጠቀሜታ መሆን አለበት ይል ነበር። ይህም ዩቲሊታሪያኒዝም ይባላል። ለሰው ከፍተኛ ጠቀሜታ ማስገኘት ማለት ደስታ ወይም ድሎት ነው። ስለዚህ የአንድ ነገር ትክክለኛነት መለኪያው አብዛኛው ሰው ደስ ተሰኝቷል ወይ ብሎ በመጠየቅ የሚገኘው ምላሽ ነው። እግዚአብሔርን መውደድ እና ዓለምን መውደድ አንድ ላይ ስለማይገኙ ሴኩላሪዝም የእግዚአብሔር የሆነውን መጥላትና ዓለምን መውደድ ነው። ስለ እንዲህ አይነቱ ኑሮ መጽሐፍ ቅዱስ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱ የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም አንደኛ ዮሐንስ 2:15 እስከ 16 በማለት ይናገራል። የሴኩላሪዝም አስተሳሰብ ተከታዮች ማክስ ዌበር እና ፍሬደሪክ ኔትዘክ ትክክል እና ስህተት የሚሉት ቃላት ከሰው የዕለት ተዕለት ንግግር እየጠፉ የግል ምርጫ በሚል ይተካሉ ብለው ያስባል። የሴኩላሪዝም አስተሳሰብ በ1960ዎቹ ዓመታት ተስፋፍቶ በተለይ ቶማስ አልቲዘር የተባለ ሰው ሴኩላር እምነት ወይም ሴኩላር ስነ መለኮት የሚል ሐሳብ አመጣ። ቶማስ አልቲዘር አምልኮና ጸሎትን ባለማድረግ እግዚአብሔርን ከሐሳባችን እናስወግደው ብሎ የተነሳ ሰው ነበር። በዚህ ምትክ ለሰው በቅርብ የሚገኝለት እግዚአብሔርን የሚተካ እንደ ሲቪል ራይትስ እንቅስቃሴ መጀመር ዓለም አቀፍ የሆነ ሴኩላር ክርስትና ያስገኛል ብሎ አሰበ። በዚህ ሂደት ህብረተሰብ ከእምነት እየተለየ በሄደ መጠን በማህበራዊ እድገት እየመጠቀ እንደሚሄድ ገመተ። ሴኩላሪዝም በወርልድ ቪው መለኪያዎች አንደኛ እውነት ትክክል ወይም ስህተት የሚወሰነው በራሱ በሰውየው ውሳኔ ነው። የግል ምርጫ ወሳኝ ነገር ነው የሚወስነው ሌላ መመሪያ፣ ፖሊሲ ወይም ህግ ሳይሆን እኔው ራሴ ነኝ። በመጽሐፍ ቅዱስ በኩል የሚናገር አምላክ የለም። እውነት የሚገኘው ከሌላ ምንጭ ሳይሆን እዚሁ በምድር ከሰዎች ነው። የሰው አስተሳሰብ ወይም የሰው ሚዛናዊነት በመጽሐፍ ቅዱስ ከሚገኝ ጥበብና መገለጥ ይበልጣል ይላል። አምላክ ሴኩላሪዝም የአግኒስቲዝምንና የኤቲዝምን አስተሳሰቦች ቀይጦ ይይዛል። ኤቲዝም እግዚአብሔር የለም የሚል ሲሆን አግኒቲዝም ደግሞ እግዚአብሔር ከኖረም ልናውቀው አንችልም የሚል ነው። ስለዚህ ሴኩላሪዝም ወርልድ ቪው እግዚአብሔር የለም ሊኖርም ይችላል፣ ከኖረም እርሱን ማወቅ አይቻልም፣ ደግሞም አያስፈልገንም ይላል። በሃይማኖት በኩል ይገኛል የሚባለውን ሁሉ በሰው ጥረት ማግኘት ስለሚቻል አምላክ መኖሩ ምንም ትርጉም አይሰጥም።
ይላል። ሰው የህይወት ምስጢር የሚባልን ማናቸውንም ነገር የመፍታት ችሎታ አለው ብሎ ያስባል። ሰው በመሰረቱ ጥሩ ነው፣ ትክክለኛ ውሳኔ ያደርጋል፣ ደስተኛ ህብረተሰብን ማምጣት ይችላል። ሴኩላሪዝም ከሂዩማኒዝም ጋር ተቀራራቢነት አለው። ሰው የኑሮውን ምንነት ይወስናል። ስለዚህ ሰው ለራሱ አምላክ ነው። ሰው ከሌላ ፍጥረት የላቀ መሆኑን የሚያረጋግጥበት መሳሪያ ሳይንስ ነው። ደህንነት ማለት የሰው መሻሻልና መሰልጠን ነው። ይህም የሚመጣው በኢቮሉሽንና በሰዎች ጥረት ነው። ሰዎች ደህንነትን የሚገኘው በኢቮሉሽንና በጥረት ነው ብሎ እንዲያስቡ ማድረግ በፈጣሪ ላይ ያላቸውን እምነት ለማጥፋትና ወደ ከፍተኛ የኢቮሉሽን ኡቶፒያ እንዲደርሱ ይረዳቸዋል። ስልጣን መለኪያ ወይም ስልጣን ያለው በራሱ በሰው እጅ ነው። ሰው ራሱ በራሱ መቆጣጠር ይችላል። ትክክለኛ ውሳኔ ማድረግ ይችላል። ሌላ መመሪያ አያስፈልገውም። ስለዚህ ስልጣን በሰውየው ላይ ነው። ሰዎች የራሳቸውን ባለስልጣን ናቸው። ለብዙሃኑ ሰው ጥሩ የሆነ ነገር ጥሩ ነው። ኢየሱስ አንድ ጥሩ ሰውና አስተማሪ ነበረ። ዘላለም ጊዜን የሚቆጣጠር ከጊዜ ውጭ የሆነ ሌላ ኃይል የለም። ሰዎች ከተፈጥሮ መለዋወጥ ጋር ተስማምተው መኖር አለባቸው። ሳይንስና ቴክኖሎጂ ሲያድግ ሰው ለሁል ጊዜ ሳይሞት የሚኖርበት ዘዴ ሊገኝ ይችላል። እያንዳንዱ ሰው የራሱን ዕጣ ፈንታ ወይም ዴስቲኒ ወሳኝ ነው። ስለዚህ ከመደሰት በስተቀር ለህይወት ሌላ ግብ የለውም። ሰው ሲሞት መኖሩን ያቋርጣል። በአጠቃላይ ሴኩላሪዝም ወርልድ ቪው ዓለማዊነት ነው። ሰው ስጋ ብቻ ነው የሚል ነው። ሴኩላሪዝም ስለ ክርስትና ግድ የለኝም የሚል አቋም ስለሚይዝ እምነትን አቀዝቃዥ ነው። ዮሐንስ 2:15-16 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የዓይን አምሮት፣ ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። እሺ ለዛሬ አይተናል። በሚቀጥለው ፓርት ሂዩማኒዝምን እናያለን። እስከዛ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። አመሰግናለሁ።